ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ የሚቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሳርነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት አሉ። ሳያብቡ ማለት ነው። ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአበብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ ትዳር ሳይመሰርቱ ልጅ ሳይወልዱ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ አሉ፣ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስናን ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ በፍሬነታቸው። የታደሉት ደግሞ ዕድሜ ጠግበው በመጠውለግ ጊዜ በተባለው በሰርክ በእርጅናቸው ወደ መቃብር የወረዱ። ሁል ጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ ለአንዳንዶቹ ያይፈጸም። በሳርነት በሕፃንነት የደረቁ አሉ። በአበብነት በወጣትነት የደረቁ አሉ፣ የሞቱ። በፍሬነት በጉልምስና የደረቁ አሉ፣ የሞቱ አሉ። ደግሞ በእርጅናቸው ያረፉ አሉ። ግን ማንም ደግሞ ከዚህ አይቀር። ያቺን ጊዜ ጠብቀን ሁላችን ሄደ። ከዚያ ጠውልጎ አለ በእርጅና፣ ደርቆ አለ በሞተ ሥጋ ይወድቃል አለ። ምን ይላል? ይወድቃል። የሚወድቀው ቤት ነው፣ በመቃብር ይወድቃል፣ ይቀበራል ማለት። ብዙ ወገኖቻችንን ቀብረናል፣ ሸኝተናል። እኛ የምንጠብቀው ተራችንን ነው። ውሎ ውሎ ከቤት ኖሮ ኖሮ ከመሬት ነው። ማንም ሰው ከዚህ አይቀር።